ሶ በዛሬው ቪዲዮአችን vlogging ከመጀመራችሁ በፊት ማወቅ ያለባችሁን 5 ነገሮች መነግራችሁ ይሆናል። I'm so excited ቤት ሄጄ ቴስት እስካረገው ነብራየኝ የሚያስብል አስተያየት ነው ያየችኝ ልጅቷ። ሰላም ጋይስ እንዴት ናችሁ? ዛሬ በሌላ vlog ተመልሰናል። ብርዱ የሌለ ነው እንደዚህ ተከላምበን የወጣ ነው። አሁን ጊምባል ልገዛ እየሄድኩ ነው። እሱን እንቀበላለን። የአንድ ሰዓት ተኩል መንገድ ነው የሚጠብቀኝ። ሶ አንድ ሰዓት ተኩል እንጓዝና ጊምባላችንን ተቀብለን ከዛን ወደ ክላስ ከዛን ከክላስ በኋላ ደግሞ ማታ ላይ ጂም እገባለሁ። ከጂም በኋላ ደግሞ ወርክ ሴሽን ይኖረኛል። የሆነ ካፌ ውስጥ ቁጭ ብለን ግራይንድ እናረጋለን። የአቪዳን ትክክለኛ ዴይ ኢን ላይፍ ምንድነው የሚመስለው የሚለው እናያለን። ጊምባል ለመግዛት እያሰብኩ እንዳጋጣሚ ሆኖ ፌስቡክ ማርኬት ፕሌስ ላይ ምን ፈልጌ እንደሆነ አላውቅም ስክሮል እያረኩ ነበርና ፊት ለፊት መጣል። ኦኬ ይሄንማ ፈጣሪ ግዛው ብሎኝ ነው ብዬ ይሁን ወዲያው ነው አዋራሁት። የተወሰነ ጊዜ ብቻ ነው የተጠቀምኩበት አለ 5 ቀን 6 ቀን ነው የተጠቀምኩበት። ለዛ ነው I'm selling for half the price አለኝ። ወዲያው ነው በቃ ያለህበት መጣለው አልኩት። የት ነስለው ሚስሳጋ አለኝ which is ከኔ 1 ሰዓት ከምናምን መንገድ ሌላ ከተማ በሉት። ጋይስ አሁን ምን ኖቲስ እንዳረኩት ታውቃላችሁ? የሆነ ቪዲዮ ፖስት ነበር 40000 ፎሎወርስ ገባ ፖስት ያረኩት ቪዲዮ ነበርና እሱን ቪዲዮ የፖስትኩት ኦልሞስት ኖቬምበር ሊያልቅ ሲል አካባቢ ኖቬምበር 28 ላይ ነበር ፖስት ያረኩት። ያኔ 40000 ፎሎወር ገባውኝ። አሁን ፌብሩዋሪ ሲያልቅ 100000 ፎሎወር ገብቻ በ3 ወር ጊዜ ውስጥ ከ50 ምናምን ሺህ ፎሎወር በላይ ኦልሞስት 60000 ፎሎወር ልንጨምር ይችላል። ኢትስ ኢንሴን እንግዲህ ረበረዶ ጆርኒያችንን የለነው እንቀጥልበታለን። ከዚህ በላይ እናሳካለን። በ3 ወር ውስጥ 60000 ፎሎወር የሌለ ገርሞኝ ነው ራሱ እየተናገርኩ ያለውትና ጎላችን በዚህ አመት መጨረሻ 300000 ፎሎወር መድረስ ነው። እንደርሳለን ደግሞ አይ ጋራንቲ ዩ ዩቲዩብ ላይ 10000 መድረስ ነው። እሱንም እናሳካዋለን። አሁን ኤቲኤም እየፈለኩ ነው። ሰውየው ካሽ ነው ይዘህልኝና ያለኝ ኤቲኤሙን አገኘው። ከዛን ሰውየው ያለኝ ቦታ ቁጭ ብዬ የጠበቅኩት ነበር። ማክዶናልድስ ነበር የቀጠረኝ። 10 ደቂቃ በኋላ ደረሰ ሰውየው። እንግዲህ ጊምባላችንን ተቀብለናል። I'm so excited ቤት ሄጄ ቴስት እስካረገው። ጊምባሉን ከተቀበልኩ በኋላ ሰዓቱን ሳይው የሌለ ሄዷል። በቃ ወዲያውኑ አፋፍሼ ቀን ወጣው። ግን ክላስ እንደማልደርስ ሃፍዌይ ተረዳው። 1 ሰዓት ከምናምን ይቀረኝ ነበር መንገድ። ግን ኦሬዲ ክላስ ጀምሮ ነበር። 1 ሰዓት ከምናምን አርፍጄ ገብቼ ደግሞ ዲስሪስፔክትፉል መሆን ስላልፈለኩ ወደ ቤት ጉዞ ጀመርኩ። እየተመለስኩ እያለ እነዚህን ህንጻዎች ኖቲስ አረኳቸውና የት ነው ማቃቸው ሳስብ ነበር። ከዛ የሆነ ሰዓት ላይ ፊገር አውት አረኩትና እስኪ እነዚህን ህንጻዎች የት እንደምታዩቸው ኮሜንት ሴክሽን ላይ አሳውቁኝ። ጊምባላችንን አንቦክስ አድርገን እንዴት እንደሚሰራ ፊገር አውት ካረኩ በኋላ ወደ ጂም ጉዞ ጀመርኩ። ጂም ብዙ ነገር አልቀረስኩም። ጂም ሰርቼ እንደጨረስኩ የሆነች ካፌ ያገኘውና እዛ ቁጭ አልኩ። 5 ደቂቃ አልተቀመጥኩም። ካፌዋን ሳያት የሌለ ሼዲ ነገር ነበረች። ከጀርባ ብዙ ነገር እየተሰራ ስለነበረ ወዲያውኑ ተነስቼ ወጣው። ነጋ
አሁን የመጀመሪያ ፕላኔ ጸጉር ቤት መሄድ ነው። ጸጉሬን መቆረጥ አለብኝ። ራሴን የጣልኩ ነው ይመስሉ ተንጨባር ያለው ጸጉር ቤት ሄዳለሁ። ከዛን ከጸጉር ቤት በኋላ ወይ ላይብረሪ ወይ ደግሞ የሆነ ካፌ ውስጥ ቁጭ ብዬ ዲፖር ካረግና ከዛ ምንድን ነበር ያሰብኩት ከዛም በኋላ መደውላቸው ስልኮች አሉ ሚቲንግ ምናምን ሴት ለማድረግ ነገ ሚቲንግ ስላለኝ ከአንድ ክላይንት ጋር እሱን እንጨራርሳለን። ብራንዲንግ የምንሰራለት ክላይንታችን አለ ከሱ ጋር እንጨርሳለን። ሆፕፉሊ ጎዝ ዌል ኦልሬዲ ተስማምተናል። ግን ያው 50% የመጀመሪያውን ዲፖዚት እና ፕላስ ደግሞ ብራንድ ምን እንዲሆን እንደሚፈልግ ይነግረኛል። አረ ፀሐይ ብቻ ይሄን ይመስላል ቀናችን ከሞላ ጎደል። ቀኑ እያለፈ ሲሄድ ደግሞ የሚጨመሩ ታስኮች ስለሚኖሩ ምን እንደሚመስሉ አብረን እናያለን። ነበራየኝ የሚያስብል አስተያየት ነው ያየች ልጅቷ። በኋላ ስትወርድም እንዴት አይታኝ እንደምትወርድ ታዩታላችሁ። እኔ ከቶሮንቶ ሰብዌይ ትንሽ የሚደብረኝ ነገር አንደርግራውንድ መሆኑና ጨለማ መሆኑ ብቻ ነው። አንደርግራውንድ ስለሆነ ኔትወርክ አይሰራም፣ ፕላስ ደግሞ ጨለማ ነውና ምንም የምታዩት ነገር የለም። በመስኮት ራሱ አያዳብራችሁብንም። ያው ስልካችሁን ማትጠቀሙ ከሰው ጋር እየተፋጠጣችሁ ነው የምትሄዱ። ጸጉር ቤት እንግዲህ ደርሰናል። ግሪንውድ የሚባል ሰፈር አካባቢ ነው። ትንሹ አዲስ በሏት በቃ ማአት አበሻ ነው ያለው። ቢፎሩ ይሄንን ይመስላል። እስኪ ወደ አፍተሩ እንግባ። ጸጉራችንን ከተሸለትን በኋላ ይሄንን እንመስላለን። መስታወት ላይ ያው እየተኳኳልን ነው። በዛሬው ቪዲዮአችን ቭሎጊንግ ከመጀመራችሁ በፊት ማወቅ ያለባችሁን 5 ነገሮች መነግራችሁ ይሆናል። ይህንን ቪዲዮ ሰራ ዋናው ዓላማዬ በጣም ብዙ ሰው ቭሎጊንግ መጀመር ይፈልጋል። ኢትዮጵያ ውስጥ ማርኬቱም አለ፣ ብዙ ኢንተርቴነር የለም፣ ብዙ ቭሎግ የሚያደርግ ሰው የለም ኢትዮጵያ ውስጥና ያንን ጋፕ ፊል ለማድረግ ይጠቅማችኋል በሚል ነው። ወደ መጀመሪያው ስንገባ there is no such thing as sequence። ሲኩዌንሻል የሆነ ነገር የለም። ከሰዓት የቀረጻችሁት የቪዲዮአችሁ መጀመሪያ ላይ ሊገባ ይችላል። የቀኑ መጀመሪያ ላይ ቀረጻችሁት ነገር የቪዲዮአችሁ መጨረሻ ላይ ሊገባ ይችላል። ስለዚህ ሲኩዌንስ የሚባል ነገር የለም። ስትራክቸርድ አይደለም። ኤዲት ስታረጉት ነው ሲኩዌንሱ የሚመጣው። ሁለተኛ አታወሳስቡት። ሁሌ የሆነ ፋንሲ የሆነ ነገር ማድረግ የለባችሁ። በቃ ቭሎጊንግ ማለት ቤዚክሊ የቀን ውሏችሁ ማሳየት ነው። ከዛን ከቻላችሁ የተወሰነች ቫልዩ አዳርጉ። እኔ እንደማደርገው ቮይስ ኦቨር መጨመር ሊሆን ይችላል። ነገር ግን ሁሌ የሆነ ቦታ መሄድ ያለባችሁ፣ ሁሌ የሆነ ትልቅ ነገር ማድረግ ያለባችሁ አይምሰላችሁ። ሶስተኛ ሙሉ ሰዓቱን ማውራት የለባችሁም። ቭሎጊንግ ኮንሰፕቱ ዝም ብሎ መለፍለፍ ብቻ ሳይሆን ቢሮል ፉቴጅ መጠቀም ሊሆን ይችላል። እንደኔ የሆነ ቪዲዮ ቀርጻችሁ ከጀርባ ቮይስ ኦቨር መጨመር ሊሆን ይችላል። ባክግራውንድ ሚውዚክ ተጠቅማችሁ የተለያዩ ፉቴጆችን ማሳየት ትችላላችሁ። ግዴታ ሙሉ ሰዓቱን የምታወሩት ነገር የለም ማለት ነው። ስለዚህ ቭሎግ ሳርግ ዛሬ ስለምን ላውራ ብላችሁ መጨነቅ አይኖርባችሁ።
4ኛ አታንዛዙት። እያንዳንዷን ክሊፕ አጠር ብላ መናገር ያለባትን ነገር ተናግራ ማለፍ ነው ያለባት። ምክንያቱም በዚህ ሰዓት የሰው አቴንሽን ስፓን በጣም ዝቅ ብሏልና ረጃጅም ክሊፖች ሰው ቁጭ ብሎ ማየት ስለማይችል በተቻላችሁ አቅም ክሊፖቻችሁን ወይም የምትጠቀሟቸው ፉቴጆች አጠር ለማድረግ ሞክሩ። 5ኛና የመጨረሻው ፕላን በስቴይ ፍሌክሲብል። በተቻላችሁ አቅም ፕላን ለማድረግ ሞክሩ። አሁን ለምሳሌ ነገ ቭሎግ ማድረግ ካለብኝ ኦኬ እዚህ ቦታ በሄድስ ብዬ ላስብ እችላለሁ። ነገር ግን እዚህ ቦታ በዚህ ሰዓት ሄጄ ከዛም በኋላ እዚህ ቦታ ሄጄ ያንን ቭሎግ አድርጌ የሚባል ነገር የለም። ምክንያቱም ኤቭሪቲንግ doesn't go as expected። የሆነ መሀል ላይ የሚመጣ ቻሌንጅ ሊኖር ይችላል፣ የሆነ የሚለወጥ ነገር ሊኖር ይችላል። ስለዚህ ምን ጊዜም ፕላን ብታረጉ ፍሌክሲቢሊቲዋን ግን ኮንሲደር ልታረጉ ይገባል። እዚህ ጋር ከጀርባ ጸዴ ዘፈን መክፈት ጀመሩ። ግን ያው ኮፒራይት እንዳይደረግ ሚዩት ማድረግ ነበረብኝ። ብዙ ቁም ነገር ያለው ነገር አላወራውም። እዚህ ጋር ቤሲክሊ አዲስ ፕላኒንግ ሲስተም አመጣው ነው ያልኩት። ስትራክቸርድ የሚባል አፕ ነው የምጠቀመው ለማታውቁት። ስትራክቸርድ ላይ ምን ማድረግ ጀመር? ከዚህ በፊት ዝም ብዬ ቀኑ ሙሉ ያሉብኝን ታስኮች ነበር የምደረድረው። አሁን ግን በ3 ከፋፈልኩት። አውትዶር ታስክ፣ ዲፕ ወርክ እና ስሞል ታስክ ብዬ። አውትዶር ታስክ ምለው ውጭ ወጥቼ ማድረግ ያለብኝ ነገር ሲኖር ነው። ለምሳሌ ቭሎግ ማድረግ ሊሆን ይችላል፣ ሚቲንግ ሊሆን ይችላል። በአውትዶር ታስክ ስር ከተዋሉ። ስሞል ታስክ ስር ደግሞ ፎን ኮሎች ሊሆን ይችላሉ፣ የተለያዩ ቴክስት መላኮች፣ እንትና እንደዚህ ብላ አስታውሰው ምናምን ሊሆን ይችላል። እዚህ ጋር አሁን ማስታውሰው አንድ ሞዴል ነበረ ለአንድ ክላይንት ሃየር ያደረኩት፣ ለዛ ነው ያስገባሁት። ስሞል ታስክ ሲሆን ለእንደዚህ አይነት ነገር ነው የምጠቀመው። ዲፕ ወርክ ሲሆን ደግሞ ለረጅም ሰዓት ቁጭ ብዬ መስራት ያሉብኝ ስራዎች ሲኖሩ ዲፕ ወርክ ስር ከቷቸዋለሁ ማለት ነው። ቤሲክሊ ይህንን ብቻ ነው የተናገርኩት። እዚህ ጋር ደግሞ ካሜራ ላይ ታፍራለህ እንዳትሉኝ፣ ምን እየተጋፈጥኩ እንደሆነ፣ ስንት ሰው ከፊቴ እንዳለ፣ ከፊት ለፊት የተደቀነው ካሜራ ምን እንደሚያክል ለማሳየት የቀረጽኳት ቪዲዮ ነበረች። ስራችንን አጠናቀናል። ለዛሬ የነበረኝን ስራ ጨርሻለሁ። ቭሎጋችን ይህንን ይመስል ነበረ። ሌሎች እንደዚህ አይነት ቭሎጎች የምትፈልጉ ከሆነ ሰብስክራይብ ማድረግ እንዳረሱ